አልহামዱሊላህ ሰላቱ ሰላም አላ ረሱልላህ ሰለላሁ ዐለይሂ ወሰለም። ያው እንትኑ አጭር ነው፣ ጊዜው አጭር ነው። የመስጂዳችን እድሜ ደግሞ በጣም ረጅም ነው። ይሄ መስጂድ በ1981 ዓመተ ምህረት በሙስሊሙ ማህበረሰብ ጥያቄ የሰበታ አስተዳደር በነበሩት ሙስሊሙ ህብረተሰብ ኮሚቴ አዋቅሮ ሰበታ አስተዳደር የነበሩትን ጠይቆ በከራቡ ሁርቡ ቀርበሬ ጋበሬ ማህበር እንዲሰጥ ተደርጎ የተሰጠው በ1981 ዓመተ ምህረት ሰኔ 10 ነው። ይሄ ማለት የአንድ ወጣት ጎልማሳ እድሜን የያዘ መስጂድ ነው። መስጂዱ ረጅም ጊዜ እንደመያዙ ብዙ ነገሮች መሰራት ሲችሉ በተለያዩ ምክንያቶች ያለበትን ደረጃ እየተመለከታችሁ ነው። ታሪኩን ለመናገር ብዙ ጊዜ ስለሌለኝ ብዙዎቻችሁም ስለምታውቁትኝ የተወሰነች ነገር ብቻ አውርቼ ከመድረኩ ወርዳለሁ። በቀን 6ኛ ወር 1981 በማህበረሰቡ ለመስጂድና መድረሳ ጥያቄ ቀርቦ በቀን 10 1981 በቀበሌ አመራሮችና የአምራቾች የህብረት ስራ ማህበር ቦታ የአምራቾች የህብረት ስራ ማህበር ቦታ ስለነበረ እነሱ በጋራ በመሆን ይሄንን ቦታ መርጠው ለህብረተሰቡ ሰጥተውታል። በ1981 ዓመተ ምህረት የአካባቢው ማህበረሰብ በጋራ በመሆን ዙሪያውን ያጠረ ሲሆን የተሰጠን ቦታ 3.8 ሄክታር ነው። 3.8 ሄክታር ለኢድ መስገጃ ቦታ እንዲሁም ለመስጂድና መድረሳ ነበር የተሰጠን እና አሁን እንደምታዩት የግማሹ ተቆርጦ በ2001 ላይ ግማሹ ተቆርጦ አሁን ያለችው 1.9 ሄክታር ነች። ያ የነበረውን ቦታ መዘጋጃና ግለሰቦች በጋራ በመሆን የነበሩት አስተዳደር የነበሩት ግለሰብ 16200 ካሬ እንዲሁም 200-500 ካሬ ወስደው ከጀርባችን የምትመለከቱትን ፎቅ ሰርተው እየተጠቀሙበት ይገኛል። ይህ ማለት እንግዲህ ከኛ ከሙስሊሙ ማህበረሰብ ፍቃድ ውጭ ነው። ይህን በእንዲህ እንዳለ መድረሳው በዶክተር ጄላን አማካኝነት ለ3 ዓመት ያክል ዑለማ አሰልጥነዋል፣ አስመርቀዋል። እዚህ መስጂድ ላይ ብዙ ዑለማዎች ሰልጥነዋል፣ አስመርቀዋል። በመቀጠልም 2000 አካባቢ ላይ በሚሰጥበት ሰዓት የሙስሊሙ ማህበረሰብ እሳቸው ለግሌ ወስዳለው ሲሉ እኛ ደግሞ አትወስዱም በሚል ለ10 ዓመታት ያህል በክርክር የቆየ መስጂድ ነው። ይህንን መስጂድ 10 ዓመታት ከተከራከርን በኋላ በ3 ፍርድ ቤቶች ተወስኖ ሰበር ድረስ ሄዶ ተወስኖ ለሙስሊሙ ማህበረሰብ እንዲሰጥ ተደርጓል። አላሁ አክበር። ያው መቼም ጥያቄያችን ዘመናዊ መስጂድና መድረሳዎች የመስራት ስለሆነ በቃል ተገብቶልናል። እዚሁ ላይ ላብቃው እኔ። ሰላም አለይኩም ወራህመቱላሂ ወበረካቱ። አላሁ አክበር አላሁ አክበር። ዱቤን ገነማን ዱቤ ዋት ከሰረቴ ቢውልን በርባቺሱ ግን መስማት ለፈለጉ ሰዎች ምን ያህል የእድሜ ባለጸጋ እንደሆነ መስጂዱ ወደ 37 ዓመት እድሜ ያህል ያዘ ነውና ኢንሻአላህ አሁን ባለው ምድር ላይ ደግሞ ፕሮጀክቱን የመስራቱ የኛ ኃላፊነት ነው። የመንግስት ኃላፊዎች ወይም ደግሞ አመራሮች ከፊታችሁ ሆኖ መልእክታቸውን አስተላልፈዋል። ከዚህ በኋላ ከኛ ነው የሚጠበቀው። በቀጥታ ወደ መርሃ ግብሩ የምንሄድ ነው የሚሆነው። ለዚህ ክፍል የተዘጋጃችሁ ኮሚቴዎች ወደ መሰረተ ድንጋይ ማስቀመጥ ፕሮግራም እንድትወስዱን እንጠይቃለን። ለእንግዶች መንገድ ይከፈታል። መሰረተ ድንጋይ በሚቀመጥበት ቦታ ዶክተሮች ንግግር ያደርጋሉ። ስለዚህ ኢንሻአላህ እንግዳዎችን በማስቀደም ካሜራዎች ከፊት ለፊት እየሆናችሁ መስጂዱ ጀማ የሆናችሁና ሙዳፍሪ ውስጥ ያላችሁ ሙስሊሞች በሙሉ ተባብራችሁ ይህን ፕሮጀክት በቅርቡ እንድታነሱና
ወደ ስራ ለመግባት ያው ማሽን እንደመጣ አይተናል። መሰረተ ድንጋይ ማስቀመጥ ብቻ ሳይሆን ስራ ማስጀመር ነው የዛሬ ፕሮግራምና ስራ በተግባር ጀምረናል። ግን ፋይናንስ የሚያስፈልገው ሁሉም መጅሊስ የሸገርም ሆነ የኦሮሚያ የክፍለ ከተማም እንደዚህም የወረዳ ህዝቡን አስተባብሮ ያለውን ችግር በቅርበት እየተከታተል ቶሎ ብለን እንድንጨርስ አማና ይላቸዋለሁ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዶክተር ሺአሊ ጂማ መጨረሻ ዱዓም እንዲያደርጉልን ሼክ መሐመድ ዶክተር መሐመድ አህመዲን ብስሚላሂ ረህማን ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ኑገመቺሳ ኦልገይን ጉያራ ጉያ ሴኑ አገለቶመኒ ጉያ ሴና ከነሌ ኦልከዬ ዳበቴ ጀናን ኢጃና ገሩሞ ገመቹ ከነጫሉን አስርቲ አርገምኔ የረቢ ጀደ ገርቴ ኢንሻአላህ ወሊን ገመቹ ቆደና ዛሬ በጣም የሚያስደስተውና ከበለጠ ከነበረን ኪሎ የበለጠ የሚያስከብደን ዛሬ ታሪክን ለመመዝገብ የምንገኝበት ቦታ የዛሬ 37 ዓመት የተነደፈና የተጀመረ ነጥቦችን ዛሬ ተግባራዊ ለማድረግ የምንገኝበት ቦታ ይሆናል። መርከዝ ዑመር ኢብኑ አብዱል አዚዝ ለሁሉም አገልጋይ የሆነ መርከዝ እንደሆነና ታሪካዊ የሆነ ቦታ ስለሆነ ታሪካዊ የሆነ ተግባርን ለመፈጸምና ለመጎናጸፍ የምንገኝበት ቦታ ይሆናልና ዱዓውን ደግሞ ለሙፍቲያችን ኢንሻአላህ ተዓላ ለሼክ መሐመድ ዶክተር ሼክ መሐመድ አህመዲን አስተላልፋለሁ። መልእክቱንም በአማርኛ ቢስሚላህ አልሐምዱሊላህ ሰለላሁ ዐለይሂ ወሰለም ዛሬ እዚህ ታሪካዊ ቦታ ላይ እኛ ሙስሊሞች ብቻ ሳንሆን የመንግስት ኃላፊዎችም ከኛ ጋር ሆነው በጋራ የመሰረት ድንጋይ ይመጣል ማለት የሚያመለክተው ትልቅ ነገር አለ። ህዝብና መንግስት የተለያየ አይደለም፣ አብሮ ነው የሚሰራው የሚልን ነው። ሁሉንም ልማታችንን በዚህ መልኩ ነው ኢንሻአላህ የምንቀጥለው። ሀገርም እናለማለን፣ ሃይማኖታችንም እናለማለን። ይሄ ትልቅ ምርታ ነው እያየን ያለ ነው። ይህንን እንግዲህ ማሳደግና ወደፊት ማራመድ ደግሞ የኛ እያንዳንዳችን ነው። ሁሉም ሰው ያቅሙን ያክል አስተዋጽኦ ካደረገ እንኳን እችን አንድ ቦታ 19 ካሪ በጣም ትንሽ ናት ለዚህ ህብረተሰብ ብዙ ነገር መስራት እንችላለን። ብዙ ነገር መስራትም ይጠበቅብናል። በርትተን እንቀጥላለን። በቦታው ላይ የተገኛችሁ ሁሉም አካላት አላህ ይጠብቃችሁ። አላህ ሀገራችንን ወደፊት ስኬት እድገት ሀገር አላህ ያድርግልን። ሰናክሎችን እንቅፋቶችን አላህ ያንሳልን። የሚያጋጭ የሚያጨቃጭቅን ነገር ሁሉ አላህ ያርቅልን። ፍቅር፣ የአንድነት፣ የእድገት ሀገር የልማት ሀገር አላህ ያድርግልን። ሰለላሁ ዐለይሂ ወሰለም ነብዩና ሙሐመድ ታሪክ ስለሆነ ነው ወይ አንተ ታሳየኛለህ ተጀምሯል። ተክቢር አላሁ አክበር ይቀጥላል። ተክቢር አላሁ አክበር ያልቃል። ተክቢር አላሁ አክበር ያብራል። ተክቢር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ተጀመረ። ተክቢር አላሁ አክበር ያብራል። ተክቢር አላሁ አክበር ተክቢር አላሁ አክበር እንዲሰጣቸው የሚል ደብዳቤ መልሶ ይሰጣል። ያ ከራቡ ህርቡ ቀበሌ ገበሬ ማህበር የስራ አመራሮች ይሄንን ቦታ መርጠው ለህብረተሰቡ ሰጥቷል። 1981 ዓመተ ምህረት ያኔ ህብረተሰቡ መድረሳዎችን በጭቃ መድረሳዎችንና መስጂድ በመስራት እየተገለገለበት እያለ በ1985 አካባቢ ዘመናዊ መስጂድና መድረሳ ለመስራት አለል ኸይር በሚፈለግበት ሰዓት ሁሴን በሽር በሚባሉ አባታችን አማካኝነት ሀጅ መሐመድ አወረጃ አለል ኸይር አምጥተው ገንብተው ለአካባቢ ማህበረሰብ ሊያስረክቡ ቃል ገብተው ዶክሜንት ለሳቸው ይሰጣል። የተሰጠን ይዞታ በአጠቃላይ 3.8 ሄክታር ነበረ። 3.8 ሄክታር ነበረ። ግማሹን የኢድ መስገጃ ቦታ አድርገን ስንገለገልበት ነበረ። ግማሹን መስጂድና መድረሳ አድርገን ስንገለገልበት ነበረ። ያው ወደ ከተማ ከተካለለ በኋላ 2000 ላይ
ወደ ከተማ ሲካለል መዘጋጃዎች መተው የኢድ መስገጃ ቦታችንን ሲሸነሽኑት እኛ ጥያቄ አቅርበን ነበር። የሃይማኖት ቦታ ነውና መሸንሸን አይገባም የሚል ጥያቄ ያቀረብን። በዛም እሳቸው አስተዳደር ስለነበሩ እኔ ጉዳዩን አስፈጽማለሁ ብለው ከኮሚቴው ወስደው እሳቸው መከታተል ጀመሩ። በዛ ሂደት ግን እሳቸው ከኢድ መስገጃ ቦታ ላይ አሸንሽነው 16200 ካሬዎች በልጆቻቸውና በተለያየ ሰው ስም 500 ካሬ ደግሞ በባለቤታቸው ስም እንዲሁም ሌላ 500 ካሬ በቀድሞ የደህንነት ምክትል በነበረው ያሬድ ዘሪሁን ባለቤት ስም ወስደው ያኛው የተቀረውን 1,125,000 ብር ካሳ በመውሰድ ያኛውን ከመስጂዱ ማህበረሰብ እንዲነጠቅ አደረጉ። ከዛም የተቀረውን ለማስከበር በመናደርገው ግብግብ ላይ የተቀረውም ይዞታዬ ነው ብለው እሳቸው ለኔ ነው የተሰጠው ይዞታዬ ነው ብለው የቻሉትን ሁሉ አድርገዋል። በዛ መሃል ላይ እኛ የህዝቡ የሙስሊሙ ማህበረሰብ ይዞታ ነው ስንል እሳቸው ደግሞ የኔ ይዞታ ነው በሚሉበት ሰዓት ሁከቶች፣ ግርግሮች ይፈጠራሉ። በነዛ ሁከትና ግርግር መካከል እሳቸው ሁከት ፈጠሩብኝ ብለው የተወሰኑ የኮሚቴ አባላትን ይከሳሉ፣ ክስ ይመሰርታሉ። እነዛ የኮሚቴ አባላት የሁከት ክስ ተመስርቶባቸው በፍርድ ቤት ረጅም ጊዜ የወሰደ ክርክር ሲደረግ ቆይቶ ማስረጃዎችን እንዲሁም መረጃዎችን በሰዓቱ የሰጡን የገበሬ ማህበር አመራር አባላት የነበሩ የሀገር ሽማግሌዎች ለምስክርነት አቀርበን እንዲሁም የተሰጠበትን ቃለ ጉባኤ አቀርበን በፍርድ ቤት ክርክር እስከ ሰበር የፈጀ ክርክር ተደርጎ ለማህበረሰቡ ተወሰነ። ይህም በዚህ አላበቃም። በዚህ ክርክር ላይ ሳላነሳ ማላልፈው ነገር በዚህ ክርክር ላይ የጸጥታ አካላት የመንግስት የተለያዩ የመንግስት አመራሮች ማህበረሰቡን በመወከል ሙስሊሙን ማህበረሰብ ለመርዳት የቻሉትን ያህል አድርገዋል። ይህንን ሳናመሰግን አናልፍም። የመጀመሪያው ክርክር ከተወሰነ በኋላ የነበረው የሁከት ክስ ስለነበረ እሱን ክስ አቋርጠው የባለቤትነት ክስ የተወሰኑ ሰዎችን ወስደውብኛል የሚል ክስ እንዲሁም መጅሊስንም ጨምሮ ክስ አቀረቡ። እሱም እንደዚሁ ረጅም ጊዜ በወሰደ ክርክር ለሙስሊሙ ማህበረሰብ በፊት የነበረውን ማስረጃ አቅርበን ለሙስሊሙ ማህበረሰብ ተወስኖ አሁን የምታዩበት ደረጃ ላይ ይገኛል። የፕሮግራሙ ግቢው ሰፊ ከመሆኑ አንፃር ሙስሊሙን ሊጠቅም የሚችል ትላልቅ ፕሮጀክቶች እንዲሰሩበት ፍላጎት ነበረን። ያንን ፍላጎት ያሳካንበት ፕሮግራም ነው። በፕሮግራሙ ላይ የታደሙትን ሁሉንም የመጅሊስ አመራሮች እንዲሁም ደግሞ የከተማ አስተዳደር አመራሮች ከሸገር ጀምሮ እስከ ታች ክፍለ ከተማ ወረዳ ድረስ ያሉ አመራሮች በመጅሊስም በኩል ከኦሮሚያ መጅሊስ፣ ፌዴራል መጅሊስ የወከሏቸው ሰዎች እንዲሁም ሸገር መጅሊስ እስከ ታች ያሉ አመራሮችን ፕሮግራሙ እንዲሳካ ላደረጉት ነገር ከልብ እናመሰግናለን። አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም እዶንት ያርገምኑ መጋላ ሸገር ኩታ መጋላ ፉሪ አና ሙደ ፉሪ መስጂድ ዑመር ኢብኑ አብዱል አዚዝ ያርገምና ቆጲ ጉዳፊ ቆጲ ሴነ ቀቢሳ መስጂድኒ ኩን አከ ሴና መጋላ ከናት መስጂድ ወጋ 37 ለኮብሲሴዳ bara dheeraadhaaf mootummaadhaan kennamee lafa guddaa kaaree 19,000 kennamee misooma barbaadamuuf hawaasa tajaajilaatiif tajaajila hawaasaaf otoo hin oolin bara baay'eedhaaf sababii hawaasa musliimaarraa sirna darbeen gahaa tureen misoomaaf otoo hin oolin tureera. har'a garuu alhamdulillahi rabbil alamin mootummaa jijjiiramaatiin qabeenyummaan isaa nama dhuunfaa irraa bu'aa bayii fi gidiraa waggoottan 10 ol lakkoofsiseen hawaasaaf murtaa'ee qabeenyi bal'aan kun iddoon seena qabeessi kun masjidni bal'aan kun hawaasaaf murtaa'ee
Projektii hawaasa muslimaa madaalu giddugala islaamaa masjida magaalaa keenya magaalaa ammayyaa Shaggar fakkaattu giddugala konferansii center galma gurguddaa fi manneen kitaabaa tajaajila biroo kan of keessatti hammate dhakaan bu'uuraa hooggansa majlisa keenyaa Oromiyaa irraa amma dakaatti federaalaa irraa hooggansa qondaaltota mootummaa gurguddaa dabalatee naannoo Oromiyaa irraa amma kutaa magaalaa amma Shaggaritti amma aanatti hooggansi gurguddaan irratti hirmaate bifa amma mul'atu kanaan dhakaan bu'uuraa kun hojiin seena qabeessi hojiin dansaan guyyaa har'aa hojjetameera. Kanaaf akka mana marii kutaa magaalaa Furiitti hojii kanaaf mootummaa keenya galateeffachaa gaafiin hawaasa muslimaa biroo kaartaadhaan wal qabatu mootummaan keenya mootummaan jijjiiramaa mootummaan Dr. Abiy Ahmediin hoogganamu galateeffachaa gaafiiwwan hafan kan kaartaadhaan wal qabatu mootummaan keenya nuu laatee manneen masjidni keenya qorqorroo irraa gama misoomaatti ce'anii gamoon fakkaatu giddugala nu fakkaatu giddugala aadaa iddoowwan seenaa manneen kitaabaa fi oolmaa dargaggootaaf kan oolan giddugala akaadaamii dabalatee akka misoomu dhaabbileen keenya gaaffileen keenya gaaffiin kaartaa masjidoonni keenya kaartaa argatanii misoomatti akka ce'an magaalaa bareedduu akka taasisan manneen masjidni keenya masjidoota ammayyaawaa akka ta'an ergaa asumaan dabarsaa qophii har'aa kanarratti hooggantoota argaman kan majlisa federaalaa Oromiyaa majlisa Shaggar caasaa keenya hundumaa qaama mootummaa gubbaarraa amma dakaatti qophii kanaaf milkaa'ina kanaaf nu waliin turan hawaasa kutaa magaalaa Furii aanaa Muda Furii majlisoota keenya caasaa hundumaa galateeffachaa galatoomaa ulfaadhaa isinin jenna. Wassalaamu alaikum wa rahmatullahi wa barakatuh.